ስጋህ ነው ስጋህ ነው ቆርጣ ልትጥል አትችልም ማንንም ቢያሽቃብጥ ማንንም ቢያለቀልቅ ማንንም ጀግና ቢልህ ማንንም ቆርጦ ቢለቅህ 20,000 ሰው ዘመድህ አይሆንም ጋይስ አይሆንም በተለይ ለሴት ልጅ 20,000 ሰው 25,000 ሰው ዘመድሽ ሊሆን አይችልም አንድ ወንድምሽ ነው ዘመድሽ አንድ ወንድምሽ የናት አየሽ ትናንትና መቅደስ የወንድምሽ የናትሽ ልጅ ምንም ችግር የለም አለሽ አንቺ ግን ምን እንዳሳለፍሽ እሱና አንቺ ናችሁ የምታውቁት በብዙ መንገር ነው አንቺን እዚህ ያደረሰሽ በነገራችን ላይ ኢትዮጵያ ብትሆኚስ ጋር ወይ ተደፍረሽ ነበር ወይ ካንዱ ጋር ተንዘላዝለሽ ነበር ወይ ደግሞ በጦርነት ሙተሽ ነበር ወይ ደግሞ ዋትኤቨር አየሽ የናትሽ ልጅ ባለውለታሽ ነው ወንድምሽ ነው ለማን ነው እዚህ ጋር ሚዲያ ላይ እንዲ ብሎኝ እንዲፈጥሮኝ እንዲቀጥሮኝ ፎር ዋት ማን ምን ያመጣል ምን የሚፈጥረው ነገር አለ ምንም የናትሽ ልጅ ወንድም የሆነ ቀለታ ወንድሜ የምትይበቀን ይናፍቅሻል እኔ ወንድሜን በጣም ነው የምወደው በጣም በህይወት ሊኖርልኝ ከምፈልጋቸው ሰዎች አንዱም የመጨረሻው ወንድሜ ነው ግን አልኖርልኝም በቃ እግዚአብሔር አልፈቀደም ነገር ግን ማለት ነው በጣም ስለምወደው ወንድም ሲነካ በጣም ያመኛል ባይዘው እኔ ወንዶችንም እንደዚህ ነው የምወደው የማከብረው ምክንያቱም እኔ ማየው ሁሉም ወንድ በእኔ ወንድም እይታ ነው በቃ ስለዚህ ወንድማችሁን የራሳችሁ ወንድማችሁ በቃ ወንድማችሁ ማለት ነው እኔ በጣም ማለት ወንድሜን አዝዬ ነው ያሳደግኩት እናቴ በመኪና አደጋ ስትሞት አያታችን ጋር ስና አዝዬ ሽሩሩ ብዬ ጡጧ አጥብቼ ነው ያሳደግኩት ግን ዛሬ የሱ አለመኖር እኔ ጉዳቱን አውቀዋለሁ በጣም ይጎዳኛል በጣም ነው ለምንድነው እንዴት ነው ወንድም እኔ እህትም አለችኝ አያትም አለኝ ልጄም አለ ግን ኖ ወይ ማንንም ምንም አይመስለኝም በቃ ዛሬ በእንደዚህ አይነት ነገር ቢኖር እንኳን ምን አለ ይሄንን ነገር ባደርግለት ምን አለ ይሄንን ነገር ቢያይ ምን አለ ብዬ አስባለሁ እኔ ዛሬ ለብዙ ሰው ስታርፍ ለወንድም ያልተረፍኩበት ምክንያት ብዬ እንትላ ስለዚህ ማክበር ካለባችሁ ቤተሰቦቻችሁን አክብሩ ጋይስ ቤተሰብ ሳታከብሩ ዛሬ በጣም ነው የምወድሽ በዚህ ምርጭት በጣም ነው የምወድሽ አንቺ ለሰው ትሞቻለሽ ከዛዛ ወንድምሽን ይደሽ ሂጂ እኔ አንቺ ልጅ ምትምሰጪ ሌላ ነገር እንደሆነ የመለመደ የኢትዮጵያ ሕዝብ ለማሪ አይፈርድሽም ወንድምሽ ነው ካላስ ወንድምሽን ሳትወጂ እንዲህ ልትወጂ ትችያለሽ ቅድሚያ ቤተሰብህን አክብር ውደድ ክፉ ቢሆን እንኳን ላንተ ብሎ ነው ላንቺ ብሎ ነው መጥፎ ቢሆን እንኳን ራስ ነው መጀመሪያ መውደድ የሚጀምረው ከዛ ነው ሰው የሚወደደው በነገራችን ላይ ከይቅርታ ጋር አትንዘላዘሉ ባለጊያችሁ እኔ አሁን ማለት ነው እናቴ ኢትዮጵያ ሄጄ ገና ሳላገባ በፊት ማርያም ወንድ ሳወራ አባንቺ ደግሞ እንደ ሁሉ ጊዜ ወንድ ማውራት ምን ይሰራልሻል በቃ ምናምን ትለኛለች እንደዚህ እንኳን ሆኜ ማለት ነው እናቴ ትቆጣኛለች ስለዚህ የኔ ወንድምሽ የሚቆጣሽ መከታሽ ስለሆነ ነው ያንቺ መንዘላዘል ስለማይፈልግ ነው ስለሚወድሽ ነው የሷ ወንድም እኮ እንድትባይ ስለማይፈልግ እንጂ ብታገቢ ብትወልጂ ህይወት ብትይጂ የተስተካከለ ነገር ቢኖርሽ ማን ይጠላል ያመጣሽ ምን እንድትስተካከለሽ እንድትኖር አይደል በነገራችን ላይ ከይቅርታ ጋር ለዛም እኮ አላማ ነው ከዚህ እንደዚህ አይነት ነገር የምታረጉ ሰዎች ተቆጠቡ ከድርጊታችሁ ኢቭን እንኳን ገብታችሁ አሁን ለልጅቷ ለመቅደስ እያየው ኮሜንት ጎበዝ አንቺ ጀግና ነሽ ወደፊቱኝ ሀቢብቲ ማሽቋለጥ እንዴ የሚባለው ማሽቋለጥ ነው ውዴ ወንድሟ ነው ይሄው ትናንትና ወንድሟ ምን አለ በድሏታል የዙሪያ ሀዘን ከዛ በኋላ ምን ተባለ እኔ ችግር የለም ወንድምሽ ነኝ ብዙ ነገር ሆኛለሁ አታስቢ አለ ወንድሟ የናቷ ልጅ እሺ ምን ትሆኛንቺ እስቲ ሂጂ እንግዲህ በቃ ምንም አትሆኝ ምክንያቱም ስጋ ነው ጋይስ ስጋ ነው ሊጠጣ ሊያጨስ ሊቅም ዱርዬ ሊሆን ይችላል ግን ወንድም መከታ ነው ወንድ ነው አጫሽ ቢሆን ቃሚ ቢሆን ምን ቢሆን አንቺ ስትነኪ አንድ የፀጉርሽ ዘለላ አያስነካ ትናንትና መቅደስ ሌላ ሰው ነክቷት ቢሆን ፍቅር ዲዛን ከጎኗ ነው የሚቆመው ምክንያቱም ወንድሟ ነው ጋይስ ወንድም አንድ የፀጉርሽ ዘለላ
አንድ የፀጉርሽ ዘለላ ከአንቺ እንዲነቀል አይፈልግም። ወንድምሽ ነው፣ አያስነካሽም። እሺ አንቺ ወንድምሽ ላይ የውሸት ለመመስከር ምን አነሳሳሽ? ተጸጽቼ ነው። ምን አነሳሳሽ? መጀመሪያ ምንድነው አላማሽ? መተሽ ወንድምሽ ላይ 24000 ህዝብ በተሰበሰበበት የውሸት ስትመሰክሪበት ምን ነበር አላማሽ? ምን ለማግኘት ምን ቃል ተገብቶልሽ ነበር? አንደኛ ሰው ገፋፍቶኛል፣ ሁለተኛ ደግሞ እኔ ትንሽ ቂም ስላለብኝ ለመበቀል። ማን ነበር የገፋፋሽ? አንደኛዋ እሷ ናት፣ ሌላ ራሴ ነኝ። እሺ ሶሊያና ስትገፋፋሽ ምንድነው ቃል የገባችልሽ? ከመሰከርሽ ምን ልትሰጥሽ? አይዲ ልታስተካክል። አንቺና አልቀብሽም። እሺ ለራሱ አይዲ ሳይኖራት ለአንቺ አይዲ ልታሰራጉት። እሺ ይህንን ሀሳብ እኔ ነኝ ቅድም የሰጠሻል። አይዲሽን እናሰራልሻለን ብለው ቃል ገብተውልሽ ከሆነ እንደዛ አይደለም። ያንቺ ዋታ ያልቀው። እሺ እንደዛ ካልሽኝ የምሬ ነው። ትንሽ ደቂቃ ብቻ ስሚኝና ከዛ ልውረድ ማለት ነው። እንሰማሻለን። ብዙ የዋሸሻቸው ነጥቦች አሉ፣ ግን በቃ እየዞረብንም ቢሆን እንሰማሻለን። በጣም ዋቴ አምናት እናቴ ትሞት። በጣሪ ሆይ ድረስ ምናምን አይደለም። ስሬስ ቁም ነገር እናንተ ከመሰላችሁ ግን እሺ ውሸታም ነኝ እኔ እኮ ውሸቴን አምኜ ተቀበልኩ። ውሸታም ነኝ ብዬ እኮ ይቅርታ ጠይቁ ህዝቡ ነው አንቺ መልአክ። እሺ እኛ ነን ውሸታም እና ሀቡ አዳምጪኝ አንዴ። እና እንደዛ ብሌ መጥቼ ስማት አንዴ ይቅርታ አንዴ ሀቡዬ በማርያም እሷን ላደናቅፍ አይደለም በማርያም እያለችኝ ትልለታችን ጠብቂ። እሺ ምንድን ነው አንዴ ልልሽ የምፈልገው እንደ ማስያዣ አድርጎ ለመደወል የፈለገው ስልኩ ጠፍቶበት አይደለም። ከቻልሽ ፍሪ ኮል ካለሽ ራስሽ ብትደውይለት። የለኝም ፍሪ ኮል እኔ ከየት ላምጣ? የለኝም። ለዛ ስለዚህ ለምን ገስት ላይ አስገቢዋ? ገስት ላይ አስገቢው። እሺ ገስት ላይ ገቡ። ለምን አሁን ስልኩ የለኝም ብሎ እንደ ማስያዣ ነው ያደረገኝ። እኔ ራሱ ለምን እንዳልዞርብኝ አላውቅም። እና ደግሞ እኔ ከጥፋቴ ተጸጽቻለሁ። ትናንት ስለዋሸሁት ነገር በጣም በአይምሬ ውስጥ እየተመላለሰ ሰላሜን አሳጦኛል። እና ለዛ ነው አንደኛ ሁላችሁን ህዝቡን ይቅርታ ለመጠየቅ፣ ሁለተኛ ደግሞ እሱን ስሙን ስላጠፋሁት ይቅርታ ለመጠየቅ በውሸት ስለመሰከርኩ እና ደግሞ ደሞዜን ምናምን ያልኩት ቤት እንደገዛልኝ እውነተኛ ለመሆን ለመናገር፣ ሶስተኛ ደግሞ እሱን ስም ማለት እሱን ለማላክሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየምኝ ያለሽ ወንድምሽስ? እኔም ወንድምክ ቆይ እኛ ህፃን አይደለንም፣ ጅል አይደለንም። እዚህ ጋር እኔም ወንድምክ እኔም እህትክ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት? ለምን ስትዩ እና እንጀራዬን ልጣወይ ያለሽስ የወንድምሽ ቮይስ የላክሽልኝስ? እንደዛ በልታ ብሎ ነው እንደዛ አርጌ ላኩልሽ። እንደዛ ብለ ቮይስ ላክልኝ ብለሽ ነው ወንድምሽ የላከልሽ? ማለቴ እንደዛ በል ማለቴ እንደዛ ብዬ መረጃ ላንቺን ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽን ለሀቢባ ልልክ ስለሆነ እንደዛ ላክልኝ ብለሽ መረጃ እንዳልከፍተው እዚህ ጋር ቮይሱን ትናንትና ስላልተጠቀምኩት ነው፣ እሱን ቮይስ ስላልከፈትኩት ነው። አንቺኛ ህፃን ትሰልሽ እንዴ? እሺ ሀቢባ በቃ ለውራደሽ በቃ እንደዚህ ካላመንሽ አይደለንም ካላመንሽ እንዴ በየቀኑ እየመጣብሽ ውሸት እየፈጠርሽ ስቲል እንድናምንሽ ትፈልጊ? ቤት የሚባል ነገር አልገዛልኝም። ልጅነቴን ያለው እኔ ብዙ ነገር ዋሽቻለሁ። ሀቡ ለምንድን ነው ማሰሚኝ? እኔ ዋሽቻለሁ ብዙ ነገር ብያለሁ። የእናትሽ ቮይስስ ከቤተሰብ ጋር የላክሽልኝ ኢሞ ላይ ቮይስ ለአንቺ ብዬ ኢሞ ዳውንሎድ አድርጌ የላክሽልኝ ቤት እንዳልተገዛልሽ ውሸት እንደሆነ የላክሽልኝስ ቮይስ? አዎ ልኬልሻለሁ። እኔ እኮ ማለት ያልዋሽው ምናምን እያልኩሽ አይደለም። ወንድሜም ውሸታም ነው እያልሽ ነው። ቤተሰቦቼም ውሸታም ናቸው እያልሽ ነው። እኔ እንደዚህ በሉ ብዬ ነዋ፣ መረጃ ስለሌለኝ እኔ እንደዚህ በሉልኝ ብዬ ነዋ። እኔ እንደዛ ያልኳቸው ሀቡ ከተራ ህዝብ ይቅርታ ለመጠየቅ ነው የመጣሁት። አንደኛ አሁን ያልኩትኝ ወንድሜ ላይ የውሸት የመሰከርኩትኝ የእናቴንም ቮይስ ኢሞ ላይ የላኩት ቤት እንዳልተገዛልኝ ወንድምሽም አንቺ ላይ ሊመሰክር ውሸት ሊመሰክርብሽ እኔ ቤት ቀጠሮ ሊመጣ እንደነበረ ግን ከመጣ የእሱን ጉድ እንደምታወጪ አንቺና ወንድምሽ ሌላኛው ወንድምሽ ያወራችሁበትን ቮይስ ከዛ
ስራዬን ነው እኮ ማጣው እናጣ እኔን አውጥቶ እንደጣለኝ አውጥቶ ይጣልካ ምን ችግር አለው? እኔ ሴቶኛ አውጥቶ ጥሎኛል። አንተ ወንዱ ምናምን ያልሽበት የላክሽልኝ ቮይስ አንቺ ብትደልጪው እኔ ወደ ሌላ ስልኬ ፎርዋርድ አድርጌ ያስቀመጥኩት ያ ሁሉ መረጃ አለ። አሁን መተሽ እኛን እንደ ጅል ቆጥረሽ በአንድ ቀን ልዩነት መተሽ ውሸቴን ነው ትናንትና የመሰከርኩት ከምትይ ዝም ብለሽ በዛው ብጠፊ አይሻልሽም ነበር? ልበላችሁ ብዬ ነው እንጂ እሺ እጠፋለሁ ማለት ይቅርታሽ። አንድ ሁለተኛ ነገር ወንድምሽ ላይ እሱ ራሴ ነኝ። ምን ቃል ተገብቶልሽ ነው? ማን አነሳሳው? ዛሬ ቃል ምናምን ሳይሆን ይሄ በራሴ ነው። ምክንያቱም እኔ ስራ መስራት አልቻልኩም። ምኑ ስራ ስልሽ ቀኔ እስከሚደርስ ቢያንስ 2 ቀንም ሆነ 1 ቀንም ሆነ እኔ መስራት አልቻልኩም። በቃ ውሸት ስለሆነ ውስጤን ሰላም አሳጣኝና ሚዲያ ላይ ቢያንስ ቀርቤ ይቅርታ መጠየቅ አለብኝ። እሱ ስሙን ያጠፋሁት ውሸቴ ነው ብዬ ለማነ ብዬ ነው ሚዲያ ላይ የመጣሁትና ነው ሀቡ ሌላ ነገር ምለው ነገር የለኝም። ቮይሶቹን ልክፈታቸው የላክሽልኝን ኢሞ ላይ እና ዋትስአፕ ላይ የላክሽልኝ ማስረጃዎች ቮይሶቹን ልክፈታቸው። ለምን እኔ አላመንኩሽም። ለምን ያለቀሽው እንባ የማልሽው መሐላ ያ ሁሉ የላክሽው ቮይስ የወንድምሽ ማስረጃ እኔ እሱን ሁላ እኮ